ወላጅ አብዛኛው ጊዜ በጣም ያስጨንቃችሁ ነገር ልጃችሁ በጊዜ ካካ ለማለቱ፣ ቀናት ቆይቶ ካካ ማለቱ። በተጨማሪ ደግሞ ኢቭን ካካ ሲል ለራሱ በጣም የሚያመጥ ወይ ደግሞ የሚጨናነቅባችሁ ከሆነ ምናልባት የሆድ ድርቀት ሊሆን ይችላል ብላችሁ ልትጨነቁ ትችላላችሁ። እናም በዚህ ቪዲዮ ከፋፍለን ከ6 ወር በላይ ያሉ፣ ከ6 ወር በታች ያሉ የትኛው ሊያሳስባችሁ ይገባል፣ የትኛው ደግሞ አያሳስብ የሚለው ነገር ነው። እናም በመጀመሪያ ከ6 ወር በታች ያሉ ህጻናትን የዱቄት ወተት የሚጠቀሙ፣ ሌሎቹ ደግሞ የእናት ወተት ብቻ የሚጠቀሙ ህጻናት። የእናት ወተት ብቻ የሚጠቀሙ ህጻናት ላይ የሆድ ድርቀት የመፈጠር እድሉ በጣም አናሳ ነው። ነገር ግን ህጻናቱ የእናት ወተት በሚመገቡበት ሰዓት የእናት ወተት ሙሉ በሙሉ ምግብ ነው። ስለዚህ ቅሪት ነገር አይኖረውም። ስለዚህ የተመገቡትን ምግብ በውሃ ሽንት ነው የሚያስወግዱት። ስለዚህ ብዙም ካካ አንጠብቅም ማለት ነው። ስለዚህ የእናት ወተት ብቻ የሚጠቀሙ ህጻናት ካካ ሳይሉ እስከ ሳምንት ድረስ ለራሱ ሊቆዩ ይችላሉ። ስለዚህ ምንም ሊያሳስባችሁ አይገባም። ነገር ግን እነኚህ ህጻናት በሚተኙበት ሰዓት ወይም ደግሞ ካካ በሚሉበት ሰዓት ላይ መንጠራራት ወይም ደግሞ መጨናነቅ አይነት ስሜት የሚያሳያችሁ ከሆነ የእናት ጡት ሲምጉ አብሮ ተቀላቅሎ የገባ አየር ውስጥ እያጨናነቃቸው ነው የሚሆነው። ይህንም ለማስተካከል በተቻላችሁ አቅም በተደጋጋሚ ማስገሳት፣ ወዳችሁ ውስጥ ደግሞ ተከማችቶ እንደዚህ እያጨናነቃቸው አየር ከታች በፈስ መልክ እንዲወጣላቸው ደግሞ እግራቸውን ወደ ወዳቸው እጥፍ ስርግት ወይም ደግሞ ባይስክል ራይድ እንደምንለው መንገድ መጠቀም ትችላላችሁ። የዚህ ጊዜ የሚጸዳዱት ካካ በጣም ለስላሳ እና ደግሞ ምንም ችግር የሌለው ነው። ሁለተኛው ደግሞ ከ6 ወር በታች ሆነው የዱቄት ወተት የሚጠቀሙት ህጻናት ላይ የሚፈጠር የሆድ ድርቀትን እነኚህ ህጻናት ላይ የሆድ ድርቀት የመፈጠር እድሉ ከፍተኛ ነው። ምክንያቱም እየተጠቀሙ ያሉት ፎርሙላ ነው። ይህም የፎርሙላ ዱቄት ወተት አንዳንድ ህጻናት ላይ ካካቸውን በማድረግ የሆድ ድርቀት ሊፈጥርባቸው ይችላል። እነኚህ የፎርሙላ ዱቄት ወተት የሚጠቀሙት ህጻናት የእናት ጡት እንደሚጠቡት ዘግይቶ አይደለም ካካ የሚሉት፣ ተደጋጋሚ የሆነ ካካ ይኖራቸዋል። ነገር ግን እዚህ ጋር ጥንቃቄ ማድረግ ያለባችሁ ነገር ህጻናት ካካ ሲሉ መጨናነቃቸው ብቻ ሆድ ድርቀት አምጥቶባቸዋል ማለት አይደለም። ካካ በሚሉበት ሰዓት ካካቸው ደረቅ ከሆነ፣ በዋነኛነት ደም የቀላቀለ ከሆነ፣ መጨናነቅ፣ ማልቀስ፣ በተጨማሪም ካካ ለማለት ብዙ ሰዓት የሚወስድባቸው ከሆነ የዚህን ጊዜ ሆድ ድርቀት አለባቸው። ስለዚህ እዚህ ጊዜ ማድረግ የምትችሉት ሁለት ነገር አለ። አንደኛው እነኚህ እየተጠቀማችሁ ያላችሁትን ፎርሙላ ዱቄት ወተቶች በማቆም ወደ ሌላ አይነቶች መሻገር ይኖርባችኋል። ለቀጣይ ስትመርጡ ደግሞ ብዙ ጊዜ ፓርሻሊ ሃይድሮላይዝድ ፕሮቲን የሚል ሌብል ተለጥፎባቸው ታገኛላችሁ። ይሄኛውን ከቀየራችሁ በኋላ ደግሞ ሌላ መጠቀም የምትችሉት ሆዳቸው ላይ ማሳጅ ማድረግ። ከዚህ ተጨማሪ ደግሞ ቅድም እንደነገርኳችሁ ባይስክል ሜትድ የምንለውን እግራቸውን ወደ ሆዳቸው እጥፍ ዝርግት ማድረግ ይኖርባችኋል። ይህም ካካ በሚሉበት ሰዓት ላይ ቀለል ብሏቸው እንዲወጣላቸው ያደርጋል። ሁለተኛውና አስፈላጊ የሆነው ነገር ደግሞ በጣም ጥንቃቄ የሚፈልገው ፋርማሲ ቀጥታ እንዳትሄዱ አደራችሁ። ቀጥታ ሐኪም ጋር ሄዳችሁ በቂ የሆነ ምርመራ ተደርጎ መታዘዝ ያለባቸው መድኃኒቶች እንዲታዘዙ ይደረጋል። ታዲያ ከ6 ወር በታች ያሉት ህጻናት እንደዚህ ከሆነ ከ6 ወር በላይ ያሉ ህጻናት ላይ ደግሞ የሆድ ድርቀት ሲፈጠር ምን ማድረግ አለብን? ስለዚህ ህጻናት ከ6 ወር በላይ ከሆኑና ተጨማሪ ምግብ እየመገባቸዋቸው ይሄ የሆድ ድርቀት ከተፈጠረባቸው ማድረግ የምትችሉት ነገር አንደኛው በቂ የሆነ ውሃ እንዲጠጡ ማድረግ። ከዚህ ተጨማሪ ደግሞ ይሄንን ሆድ ድርቀት ሊፈጥሩ የሚችሉ እንደ ሙዝ፣ ሩዝ መሰል የሆኑ ምግቦችን ማቆም ይኖርባቸዋል። ከዚህ ይልቅ ከፍተኛ የሆነ ፋይበር ያላቸው ምግቦች እነኚህ ስክሪኑ ላይ የምትመለከቷቸው ምግቦች ብትጠቀሙ ደግሞ በጣም አሪፍ ነው። ነገር ግን ልጆቻችሁ ላይ ይሄው ሆድ ድርቀት ተፈጥሮ ካካቸው ላይ ደም ካለ፣ ካካቸው ለራሱ በጣም ደረቅ ከሆነና በጣም ለብዙ ጊዜ የቆየ ከሆነ፣ ክብደት መቀነስ ካላቸው፣ የሆድ መነፋትና መወጠር ካለ፣ ምግብ እምቢ የሚሏችሁ ከሆነ በቀጥታ ሐኪም ጋር ሄዳችሁ ማሳየት ይኖርባችኋል። እነዚህ ምልክቶች ካያችሁ ቀለል አድርጋችሁ ቀጥታ ፋርማሲ ወይም ደግሞ ሌሎች አማራጮች እንዳፈልጉ ቀጥታ ሐኪም ጋር ነው መሄድ ያለባችሁ። አደራችሁ። እንደተለመደው ተጨማሪ ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። ቤተሰብ እንድንሆን ደግሞ ፎሎ ማድረጋችሁ እንዳትረሱ።